ጄኔል ፈነስቴን ይባላልው የተወለድኩት ጉራጌ ሀገር ነው። ሴት በመሆኔ በጣም ኮራበታለሁ። እናትነትን ወደዋለሁኝ። እኔም የሁለት ልጆች እናት ነኝ። ልጆቼን አሳድጌ ወልጄ አሳድጌ ከኬጂ ጀምሮ አስተምሬ ደክሜ ልጆቼን ለቁም ነገር ትልቋ ልጄ ኬጂ አስተምሬ ከኬጂ ጀምሮ አሁን ማስተርሷን ጨርሳ አስተማሪ ናት። ሁለተኛዋ ልጄ ደግሞ እንደዛው ከኬጂ ጀምራ ጨርሳ ላብራቶሪ የጤና ናት። እና እናትነትን በጣም ወደዋለሁ። ልጆቼን በጣም ካላባት ያሳደግኩኝ እኔ ራሴ ጀግና እናት ነኝ። አንደኛ ምሳሌ ማደንቃት አበበች ጎበና። እሳቸው የመረጥኩበት ምክንያት እሳቸው ካለ ምንም ነገር ህይወታቸውን ሁሉ ትተው የጎዳና ሁለት ልጆች ይዘው ወጥተው ነው ያንን ሁሉ ልጅ አሳድገው ከጅብ ጋር አድረው ጅብ ምግብ እያመጣልኝ ብለው ሲናገሩ እንደሰማሁት ከጅብ ጋር ልጆቹን ምግብ እየተቀበሉ እየመገቡ ጫካ ላይ አድረው ያሳደጉ እናት ይሄን ሁሉ ህይወት አሁን ታሪካቸው ምን ያህል እንደረዘመ የትና የት እንደሄደ ልጆቻቸው ዶክተሬት ፓይለት ምን ናቸው እና እሳቸው አንድ ተምሳሌትን እናት ወስዳለሁ። በጣም እንረዳዳለን። የሥራ ባልደረባዎቼ በጣም ጨዋዎች፣ ታዛዦች ባግባባቸው ቦታ ሊገቡ ይሄ ቦታ ክፍተት አለ ይሄ ይሸፈን ካልኩኝ የሚሸፍኑ በቃ በጣም ታዛዦች ናቸው። በጣም ይረዳሉ፣ በጣም ይሰራሉ፣ በጣም ጎበዞች ናቸው፣ ታታሪዎች ናቸው ያሉኝ የሥራ ባልደረቦቼ እና ምኮራባቸው ናቸው። የሴቶች ቀን ያው ደስ ይላል። ሴትነት ከዚህ በፊት ብዙም እንትን አልነበራትም። ይሄን አክል ታውቃ ሚዲያ ላይ አልወጣችም ነበር። አሁን ታውቃ ድካሟ፣ እናትነቷ፣ ክብሯ ታውቆ የቤተሰብ መሪ መሆኗ ታውቆ ዋና ቦታ ተሰጥቷት በመውጣቷ ትልቅነትን ክብር ሰጠዋል። መልካም የሴቶች ቀን፣ መልካም ዘመን።